በ1943 ዓመተ ምህረት በአንዲት የስፔን የባህር ዳርቻ ላይ አንድ አስከሬን ተንሳፎ ተገኘ። ሰውየው የእንግሊዝ የባህር ኃይል መኮንን ልብስ ለብሷል። በኪሱ ውስጥ የፍቅር ደብዳቤዎች፣ የቲያትር ቤት ትኬቶች እና የባንክ ዕዳ ማስታወቂያዎች አሉ። ከሁሉም በላይ ግን በእጁ አንጓ ላይ በሰንሰለት የታሰረ ጥቁር ቦርሳ ነበረው። ይህ ሰው ሜጀር ዊሊያም ማርቲን ይባላል። በቦርሳው ውስጥ የያዘው ሰነድ ደግሞ የሁለተኛውን የዓለም ጦርነት አቅጣጫ ሊቀይር የሚችል እጅግ ሚስጥራዊ የሆነ የጦርነት ዕቅድ ነበር። ጀርመናውያን ሰላዮች ይህን ቦርሳ ሲያገኙ ጦርነቱን በበላይነት ለመምራት የሚያስችላቸውን ትልቅ ሎተሪ እንደደረሳቸው አሰቡ። አዶልፍ ሂትለርም በዚሁ ሰነድ መሠረት ጦሩን አዘመተ። ነገር ግን አንድ ትልቅና ዓለምን ጉድ ያሰኘ ሚስጥር ነበር። የዓለምን ታሪክ የቀየረው የጀርመንን ጦር ያታለለውና በሺዎች የሚቆጠሩ ወታደሮችን ሕይወት ያተረፈው ይህ ሜጀር ዊሊያም ማርቲን የተባለ ሰው በጭራሽ በዚህች ምድር ላይ ኖሮ አያውቅም። ፈጽሞ ያልነበረ ሰው ወይም በእንግሊዘኛው the man who never existed ነበር። ይህ ታሪክ በብሪታንያ የስለላ ታሪክ ውስጥ እጅግ አስገራሚውና ኦፕሬሽን ሚንስሚት በመባል የሚታወቀው የብልሃትና የማታለል ጥግ ነው። እንዴት አንድ አስከሬን የዓለምን ጦርነት ሊያሸንፍ ቻለ? ጊዜው የሁለተኛው የዓለም ጦርነት እምብርት ነው። የብሪታንያና የአሜሪካ ጦር ሰሜን አፍሪካን ከተቆጣጠሩ በኋላ አውሮፓን ከናዚ ጀርመን ነፃ ለማውጣት ማቀድ ጀመሩ። የመጀመሪያው ኢላማቸው ጣሊያን ነበረች። ወደ ጣሊያን ለመግባት ደግሞ ሲሲሊ የተባለችውን ደሴት መቆጣጠር ግድ ይል ነበር። ችግሩ ምን መሰላችሁ? ይህን ዕቅድ ሁሉም ሰው ያውቅ ነበር። አዶልፍ ሂትለርም የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችልም አልፎ ተርፎም ተራው ሕዝብ ሳይቀር ቀጣዩ ጦርነት ሲሲሊ ላይ እንደሚሆን ገምቷል። ቸርችል እንደተናገረው ማንም ጅል ቢሆን ቀጣዩ ኢላማ ሲሲሊ መሆኑን ያውቃል። ሂትለር ይህን ስለሚያውቅ ደሴቷን በማይበገር ትልቅ ጦር መድፍና ፈንጂ አጥሮ ጠበቃቸው። እንግሊዞችና አሜሪካውያን በዚያ በኩል ለማጥቃት ቢሞክሩ በሚሊዮን የሚቆጠሩ ወታደሮቻቸው እንደሚያልቁ እርግጠኞች ነበሩ። ስለዚህ የብሪታንያን የስለላ ድርጅት MI5 አንድ የማይቻል ሥራ ተሰጠው። ሂትለርን አታሉት የሚል። እኛ ሲሲሊን ልንመታ እያሰብን እሱ ግን ግሪክን ልንመታ ነው ብሎ እንዲያመን አድርጉት አሉ። እንዴት ሊሆን ይችላል? እንዴት ነው የዓለምን ግዙፍና ስልታዊ ጦር ማታለል የሚቻለው ለሚለው መልሱ የመጣው ከሁለት የስለላ መኮንኖችና ከአንድ አስከሬን ነበር። ኢዌን ሞንታጎና ቻርልስ ቾሎሞንደሊ የተባሉ ሁለት የብሪታንያ የስለላ ባለሙያዎች አንድ እብደታዊ ዕቅድ አወጡ። አንድ የሞተ ሰው ፈልገን ሚስጥራዊ የጦር ዕቅድ የያዘ በማስመሰል ስፔን የባህር ዳርቻ ላይ እንጥለዋለን። ስፔን በጦርነቱ ገለልተኛ ብትሆንም በጀርመን ሰላዮች የተሞላች ስለሆነች ሰነዱን ወዲያውኑ ለሂትለር ይሰጡታል ብለው አመኑ። ዕቅዱ አሪፍ ይመስላል፣ ግን አንድ ትልቅ ፈተና ነበረው። ትክክለኛውን አስከሬን ማግኘት። ከረጅም ፍለጋ በኋላ በለንደን ጎዳናዎች ላይ የሚኖር ግሊንዶር ማይክል የተባለ አንድ ቤት አልባና ምስኪን ሰው አገኙ። ይህ ሰው የሰውን ትኩረት ለማግኘት ሲል የአይጥ መርዝ ጠጥቶ ሕይወቱ አልፎ ነበር። የአይጥ መርዝ ደግሞ በሳምባ ውስጥ ውሃ እንዲያከማች ስለሚያደርግ
ዶክተሮች ሲመረምሩት ሰውየው ባህር ውስጥ ሰጥሞ የሞተ ያስመስልበታል። አስከሬኑ ተገኘ። አሁን የቀረው ከዚህ ምስኪን ማንነቱ ያልታወቀ የጎዳና ላይ ሰው አንድ ከፍተኛ የጦር መኮንንን መፍጠር ነበር። ሰላዮቹ ለዚህ አስከሬን አዲስ ሕይወት ሰጡት። ስሙን ሜጀር ዊሊያም ማርቲን አሉት። ጀርመናውያን ምንም እንዳይጠራጠሩ የዚህን ሰው የሕይወት ታሪክ ከዜሮ ፈጠሩ። እውነተኛ ሰው ለማስመሰል ፓም የምትባል እጮኛ ፈጠሩለት። ከእጮኛው የተላኩ የፍቅር ደብዳቤዎችንና ፎቶዋን በኪሱ አስገቡለት። በደብዳቤው ላይ የቅርብ ጊዜ የቲያትር ቤት መግቢያ ትኬቶች፣ የሲጋራና ክብሪት እንዲሁም የባንክ ዕዳ ያለበት ደረሰኝ ወይም ኦቨርድራፍት ኖቲስ አስቀመጡ። ይህ ሁሉ ሲታይ ሜጀር ማርቲን ተራ ወታደር ሳይሆን ፍቅረኛ ያለው፣ ሕይወቱን የሚኖር እንዲሁም ዕዳ ያለበት ትክክለኛ ሰው መሆኑን ያሳምናል። ዋናው ወጥመድ ግን ጥቁር ቦርሳ ነበር። በቦርሳው ውስጥ ከከፍተኛ የብሪታንያ ጄኔራሎች የተጻፈ አንድ ውሸተኛ ደብዳቤ ተቀመጠ። ደብዳቤው እንዲህ ይላል: የሲሲሊ ዕቅድ ለማታለያ ነው። ዋናው ጥቃታችን ግሪክ ላይ ይሆናል ይላል። ቦርሳው ውሃ እንዳይገባው ተደርጎ ከማርቲን እጅ ጋር በሰንሰለት ተቆለፈ። አሁን አስከሬኑ ለተልእኮ ዝግጁ ነው። ፈጽሞ ያልነበረው ሰው ዓለምን ለማዳን ወደ ጦር ሜዳ ሊዘምት ነው። ሚያዝያ 30 1943 ዓ.ም ጎህ ሲቀድ አንዲት የእንግሊዝ ሰርጓጅ መርከብ በስፔን የባህር ዳርቻ አቅራቢያ ደረሰች። አስከሬኑን በጸጥታ ወደ ውሃው ጣሉትና ተመለሱ። እንደታሰበውም አንድ የስፔን አሳ አጥማጅ አስከሬኑን አገኘ። ዜናው ወዲያውኑ በስፔን ለሚገኙት የጀርመን ሰላዮች ደረሰ። የጀርመን ሰላዮች ቦርሳውን ከፍተው ሰነዶቹን በድብቅ ፎቶ አነሱ። የፍቅር ደብዳቤዎቹን፣ የባንክ ደረሰኙንና ዋናውን የጦርነት ዕቅድ ሲያዩ ሙሉ በሙሉ አመኑ። ሜጀር ማርቲን የተባለው ሰው እውነተኛ መሆኑን አረጋገጡ። አዶልፍ ሂትለር ራሱ ይህንን ሰነድ ሲያይ በእርግጥም ብሪታንያ ግሪክን ልትመታ ነው ብሎ ደመደመ። ሂትለር ወዲያውኑ በ10 ሺዎች የሚቆጠሩ ወታደሮችን፣ ታንኮችንና የጦር መርከቦችን ከሲሲሊ በማንሳት ወደ ግሪክ ላካቸው። ሲሲሊ ያለ በቂ ተከላካይ ባዶዋን ቀረች። ሐምሌ ወር ላይ የብሪታንያና የአሜሪካ ጦር ያለምንም ከባድ ተቃውሞ ሲሲሊን ተቆጣጠረ። ይህ ድል አውሮፓን ነፃ ለማውጣት ትልቁን በር ከፈተ። የሂትለር ውድቀትም በይፋ ጀመረ። የብሪታንያ የስለላ ድርጅት ወደ ዊንስተን ቸርችል አንድ አጭር መልእክት ላከ። ሚንስሚት ሙሉ በሙሉ ተዋጠ። ይህ ሜጀር ዊሊያም ማርቲን የተባለ ፈጽሞ ያልነበረ ሰው ጦርነቱን አሸነፈ። ነገር ግን ከዚህ ስም ጀርባ ያለው እውነተኛው ሰው ግሊንዶር ማይክል የተባለው ያ ምስኪን የጎዳና ተዳዳሪ ነበር። በሕይወት በነበረበት ጊዜ ማንም ሰው ዞሮ አላየውም። ሥራ አልነበረውም፣ ገንዘብ አልነበረውም። ተስፋ ቆርጦ በመርስ ሕይወቱን አጠፋ። ነገር ግን በሞቱ በሺዎች የሚቆጠሩ ወታደሮችን ሕይወት አተረፈ። የአውሮፓን ታሪክና እንዲሁም የዓለምን ካርታ ቀየረ። ዛሬ በስፔን በሚገኝ አንድ የመቃብር ስፍራ ላይ የእሱ አስከሬን በክብር አርፏል። በመቃብሩ ድንጋይ ላይ ሜጀር ዊሊያም ማርቲን ከሚለው ስም ጋር የእውነተኛው ሰው ግሊንዶር ማይክል ስም ተጽፎ ይገኛል። በሕይወት ሳለ ማንም ያላወቀው ሰው በሞቱ የዓለም ታላቁ ጀግና ሆነ። ይህን እጅግ አስገራሚ የታሪክ ማህደር እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮው አዲስ ዕውቀት ከሰጣችሁ ላይክ እና ሼር ማድረጋችሁን አትርሱ።
እንዲሁም ሌሎች መሰል ታሪካዊና ሚስጥራዊ ቪዲዮዎች ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።